ብሩኖ ጉማሬሽን ከኒውካስትል ዩናይትድ እንግዲህ ወስዷል ማለት ነው። በ75 ሚሊዮን ዩሮ እንግዲህ አስፈርሟል ማለት ነው። ይህ ተጫዋች እንግዲህ በጣም የሚገርም ተጫዋች ወይም ደግሞ አርሰናል እንግዲህ የሚካኤል አርቴታ ዋነኛ ዓላማ ወይም ደግሞ ይህን ተጫዋች ለማስፈረም በጣም ፍላጎት ነበራቸው። ነገር ግን ህልማቸውን አሳክተው እንግዲህ ስብስባቸውን በደንብ እንዲያጠናክሩ አድርጓቸዋል። የሚገርመው ነገር ከኒውካስትል ዩናይትድ የወጡ ተጫዋቾች በጣም ከኒውካስትል ዩናይትድ ከመውጣታቸው የተወጡት ተጫዋቾች እንግዲህ ብዛታቸው በጣም ብዙ ናቸው። ነገር ግን አሰልጣኙ እንግዲህ ተሰናብተዋል። በዚህ ምክንያት እንግዲህ ኤሌት አንደርሰን ወደ ለቀውበታል። አሌክሳንድር አይሳክም እንዲሁም ደግሞ ወደ ቶተንሃም እንግዲህ ሁለት ተጫዋቾችን ሄዷል ማለት ነው። ቶናሊም እንግዲህ ወደ ቶተንሃም ሄዷል ማለት ነው። የተለያዩ ተጫዋቾችን እንግዲህ ለቀውበታል ኒውካስትል ዩናይትድ። ለዚህም እንግዲህ አሰልጣኙ እንግዲህ ዋነኛ ምክንያታቸውን ከዚህ ኒውካስትል ዩናይትድን እንግዲህ እንደለቀቁ ይታወሳል ማለት ነው። አሁን ደግሞ እንግዲህ ብሩኖ ጉማሬሽን እንግዲህ ወደ አርሰናል አመጡ ማለት ነው። ሚካኤል አርቴታ ይህንን ተጫዋች እንግዲህ ዋነኛ ዓላማቸው አድርገው ሲንቀሳቀሱ ነበረ። ነገር ግን ኒውካስትል ዩናይትድ ይህን ተጫዋች እንግዲህ ወይም ደግሞ የመሸጥ ፍላጎት ብዙም ባይኖረውም ነገር ግን ያቀረበው እንግዲህ ገንዘብ መጠን እንግዲህ እንዲያስፈርም አድርጓል ማለት ነው። ኒውካስትል ዩናይትድ እንግዲህ ስብስቡ ለማጠናከር ገና በጣም ብዙ ስራ መስራት ይጠበቅበታል። ነገር ግን አሁን አዲስ አሰልጣኝ ፍለጋ አሰልጣኝ እንግዲህ ለመተካት እየሄደበት መንገድ አሰልጣኝ እንግዲህ ከተሰናበቱ በኋላ እንግዲህ አዲስ አሰልጣኝ እየፈለገ ወይም ደግሞ አዲስ አሰልጣኝ እንግዲህ ለመሾም እየሄደ ነው ማለት ነው። ነገር ግን ገና ተጫዋቾችን ወይም ደግሞ አዲስ ስብስብን እንግዲህ ከተጫዋቾች ጋር አዲስ ግንኙነት ለማድረግ እንግዲህ በጣም ፈጣን ስራ ገና እንደገና መስራት እንዳለባቸው ይሰማናል ማለት ነው። ስለዚህ ብዙ ገና ስራ መስራት እንደሚጠበቅባቸው ይታየናል ማለት ነው። ስለዚህ ኒውካስትል ዩናይትድ እንግዲህ ይህንን ተጫዋች እንግዲህ ወደ አርሰናል ተቀላቅሏል ማለት ነው። አርሰናል ሲቀላቀል እንግዲህ አርቴታ ይህን ተጫዋች በጣም ማስፈረም ፈልገው እንደነበረ እንግዲህ በአብዛኛው ጋዜጠኞች እያወጡ ነበር ማለት ነው። ከዚህ በፊት እንግዲህ ከቪኒሲየስ ጁኒየር ጋር የተያያዙ ነገሮች ሲወጡ ነበረ። ከቪኒ ጋር እንግዲህ አርቴታ በጣም ለማሳመን ይህን ተጫዋች ወደ ክለቡ እንዲቀላቀል ወደ አርሰናል እንዲመጣ በጣም ፍላጎት እንደነበራቸው እናስታውሳለን። ነገር ግን ቪኒሲየስ ጁኒየር ሪያል ማድሪድ አይለቅም የሚል መረጃ እንደወጣ እናውቃለን ማለት ነው። ቀድሞ የሊቨርፑሉ ተጫዋች መሐመድ ሳላ ወደ ላቦስፈር ወደ ቱርኩ ክለብ መቀላቀሉን ይፋ ተደርጓል ማለት ነው። የግብፅ ንጉስ ተብሎ የሚታወቀው ወይም ደግሞ የቀድሞ የሊቨርፑሉ ተጫዋች እንግዲህ በስተመጨረሻም እንግዲህ ወደ ቱርክ አቅንቶ እንግዲህ ክለቡን እንግዲህ ወደ ቱርክ አቅንቶ እንግዲህ ቱርክን መቀላቀል ችሏል ማለት ነው። በ2 ዓመት ውሉ እንግዲህ ተፈራርሟሉ ማለት ነው። በ2 ዓመት እንግዲህ በ15 ሚሊዮን ዩሮ የሚያገኝበትን ውል እንግዲህ እንደተፈራረሙ ይፋ ተደርጓል ማለት ነው። ይህ ተጫዋች በጣም የሚገርም ተጫዋች አቅሙ እንዲሁም ድንቅ አቅም ነው እየተባለ ወይም ደግሞ በዚህ እድሜው ሊቨርፑልን ቢቀጥልበት ገና አዲስ ታሪክ መስራት የሚችል ገና ትልቅ ነገር ማሳካት የሚችል ተጫዋች እንደሆነ ይታመንበት ነበር። ለዚህም ማሳኛ እንግዲህ በደንብ አርግተው የተጠቀሙት እንግዲህ የርገን ክሎፕ እንደነበሩ ብዙዎቹ ያምኑበታል ማለት ነው። የርገን ክሎፕ ይህንን ተጫዋች እንግዲህ እንግሊዝ ፕሪሚየር ሊግን ሲያሳኩ ወይም ደግሞ ሌላም እንግዲህ የተለያዩ ዋንጫዎችን ሲያሳኩ ይህንን ተጫዋች እንግዲህ ከነ ሳዲዮ ማኔ ከነ ፈርሚኖ እንግዲህ አጣምሮት እንግዲህ ሲያጫወቱት እንግዲህ ተመልክተናል ማለት ነው። በደንብ ይህንን ተጫዋች እንግዲህ መጠቀም የቻሉ አሰልጣኝ ተብሎ እንግዲህ በቀዳሚነት የሚጠቀሱት እንግዲህ የኤርገን ክሎፕ ናቸው ማለት ነው። እነሱ አሁን የጀርመን ብሔራዊ ቡድን ያሰለጥኑ ይገኛሉ ማለት ነው። ይህንን ተጫዋች እንግዲህ አርነ ስሎት ከመጣ በኋላ እንግዲህ ይህን ተጫዋች በደንብ አልመጠቀም አለመቻሉ ወይም ደግሞ ከሱ ጋር አለመግባባት ተፈጥሮ እንግዲህ ወደ ቱርክ አቅንቶ እንግዲህ ሊቨርፑልን አንፊልድን እንግዲህ በእንባ እንደተሰናበተ የምናስታውሰው ነው። አሁን ደግሞ እንግዲህ ወደ ቱርክ አቅንቶ እንግዲህ በ2 ዓመት ኮንትራት እንግዲህ ተቀላቅሎ እንግዲህ በዚህ 2 ዓመቱ እንግዲህ 15 ሚሊዮን ዩሮ እንግዲህ የሚያስገኝለትን ውል እንግዲህ እንደተፈራረመ ይፋ ተደርጓል ማለት ነው። ይህ ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ ቢቆይበት ኖሮ እንግዲህ ገና ሌላ በ31 ዓመቱ እንግዲህ ሌላ ግቦችን ማስቆጠር የሚችል ተጫዋች እንደሆነ ይታመንበታል ማለት ነው። ገና ብዙዎች ግቦችን ያስቆጥር ነበረ። ገና አዳዲስ ሪከርዶች መስበር እንደሚችል ይታመንበት ነበር ማለት ነው። ግን አለመቻሉ እንግዲህ ይህንን አድርጎታል ማለት እንችላለን ማለት ነው። አሁንም እንግዲህ ወደ ቱርክ ማቅናቱ እንግዲህ ይፋ ተደርጓል ማለት ነው።
በሁለተኛ የምንመለከተው እንግዲህ ማንቸስተር ሲቲ እንግዲህ ሮድሪጎን እንግዲህ ከሸኘ በኋላ እንግዲህ የሞሮኮን ተጫዋች እንግዲህ አዩብ አልባዋይ እንግዲህ ማስፈረም በ100 ሚሊዮን ወይም ደግሞ በቀድሞ በ90 ሚሊዮን እንግዲህ እንደሚያስፈርም ይፋ ተደርጓል ማለት ነው። ይህ እንግዲህ ሮድሪጎን ወደ ሪያል ማድሪድ እንግዲህ አቅንቷል ማለት ነው። ከቀና በኋላ ዋነኛ ኢላማቸው እንግዲህ አርግቶ እንደነበረ የምናስታውሰው እንግዲህ የሞሮኮን ተጫዋች እንደነበር እናስታውሳለን ማለት ነው። ከዛ በኋላ እንግዲህ የሞሮኮን ተጫዋች እንግዲህ በ100 ሚሊዮን ክለቡ እንግዲህ 100 ሚሊዮን መክፈል እንዳለባቸው እንደ ተገለጸ እናስታውሳለን። ማንቸስተር ሲቲ ደግሞ 90 ሚሊዮን ነበር ያቀረበው ማለት ነው። ይህ ተጫዋች ማንቸስተር ሮድሪ እንግዲህ ወደ ሪያል ማድሪድ ካቀና በኋላ ይህን ተጫዋች እንግዲህ አምጥቶታል ማለት ነው። በሮድሪ ቦታ እንግዲህ ይህን ተጫዋች ሆነኛ ወይም ደግሞ ለዛ ቦታ እንደ ሮድሪ የሚይዝ ወይም ደግሞ በጣም ፈጣን ተጫዋች እንደሆነ ይታወቅበታል ማለት ነው። በዓለም ዋንጫው ባሳየው እንግዲህ ድንቅ አቋም እንግዲህ ይህን ተጫዋች እንግዲህ ማንቸስተር ሲቲ ሊያስፈርሙ ፈልጓል ማለት ነው። እንግዲህ ተጫዋቹ እንግዲህ ወደ ማንቸስተር ሲቲ መቀላቀሉ ይፋ ተደርጓል ማለት ነው። ማንቸስተር ሲቲ በዚህ ዘንድሮ እንግዲህ የተለያዩ ተጫዋቾች እንግዲህ እንደለቀቁበት እናስታውሳለን ማለት ነው። በሶስተኛ የምንመለከተው እንግዲህ ሊቨርፑልን ይሆናል ማለት ነው። ሊቨርፑል የቀድሞ የፒኤስጂውን ተጫዋች ፒኤስጂ ጋር እንግዲህ ባርኮላን እንግዲህ አስፈርሟል ማለት ነው። ባርኮላን ሲያስፈርም እንግዲህ በ45 ሚሊዮን ደግሞ በ35 ሚሊዮን የሚል ነው ወደ ዘመቶ ነበር ማለት ነው። ነገር ግን ሊቨርፑል ይህን ተጫዋች እንግዲህ ከፒኤስጂ አስፈርሟል ማለት ሲያስፈርም እንግዲህ ተጫዋች በፒኤስጂ ቤት እንግዲህ በቂ የመጫወት ጊዜ አላገኘም በሚል እንግዲህ ውሉን አላደስም የሚል እንግዲህ አለመግባባት ተፈጥሮ እንግዲህ ወደ ሊቨርፑል መጥቷል ማለት ነው። ይህ ተጫዋች እንግዲህ በመሐመድ ሳላ ቦታ ወይም ደግሞ እንደ ባህሪው እንግዲህ በጣም ፈጣን አጥቂ ወይም ደግሞ በጣም ድሪብል የሚያደርግ ተጫዋች እንደሆነ ታምኖበታል ማለት ነው። ሊቨርፑል ይህን ተጫዋች እንግዲህ አስፈርሟል ማለት ነው። ይህን ተጫዋች ሲያስፈርሙ እንግዲህ በሳላህ ቦታ ይተካል ወይም ደግሞ በዚህ ዘንድሮ እንግዲህ በሊቨርፑል ቤት ውሏቸውን ያደሱት እንግዲህ ዶሚኒክ ሶቦስላይ ነው። እንዲሁም ደግሞ በቅርቡ እንግዲህ ጎሜዝም እንግዲህ እንደተጎዳ ይፋ ተደርጓል ማለት ከአንድ ወር በኋላ ወይም ደግሞ እስከ ወር ድረስ የሊቨርፑል መሀል ተጫዋች እንግዲህ እስከ አንድ ወር ከሜዳ ሊርቅ እንደሚችል ይፋ ታውቋል ማለት ነው። ለዶሚኒክ ሶቦስላይ ነው በዚህ እንግዲህ ውሉን ለማደስ የቻለው ማለት ነው። ውሉን ሲያድስ እንግዲህ በቅርቡ እንግዲህ ቨርጂል ቫን ዳይክም እንግዲህ ከዚህ ክለብ እንግዲህ እንደሚለያዩ ወይም ደግሞ ወደ ሴሪያ ሊያቀና እንደሚችል እንግዲህ ኤሲ ሚላን ተጫዋች እንደፈለገው ታውቋል ማለት ነው። ስለዚህ ዶሚኒክ ሶቦስላይ እንግዲህ ይህንን ሊቨርፑልን እንግዲህ እንደ አምበል የመምራት እድል እንደሚያገኝ ይፋ ተደርጓል ማለት ነው። ባርኮላን እንግዲህ ሲያስፈርሙት እንግዲህ በሳላ ቦታ ሆነኛ ተጫዋች ይሆናል ወይም ደግሞ ፈጣን አጥቂ እንደሚሆን ታምኖበት ነው ማለት ነው። ዓለም ዋንጫው እንግዲህ ሲጫወት እንደተመለከተ ነው በጣም ፈጣን አጥቂ ወይም ደግሞ ከኤምባፔ ጋር ምን ያክል ሙከራ ሲያደርግ እንደነበረ እናስታውሳለን ማለት ነው። አሁን በስተመጨረሻም እንግዲህ ወደ ሊቨርፑል መጥቶ እንግዲህ ሊቨርፑልን መቀላቀል የቻለ ተጫዋች ሆኗል ማለት ነው። ይህ ተጫዋች እንግዲህ እንግሊዝ ፕሪሚየር ሊግ ሲጀመር ሊቨርፑል እንደ አዲስ አሰልጣኝ አርነ ስሎትን ካስተናበተ በኋላ እንግዲህ አዲስ አሰልጣኝ እንግዲህ እንደቀጠረ ወይም ደግሞ ምን አይነት እንቅስቃሴ ያሳየናል የሚለው ይጠበቃል ማለት ነው። በዚህ ዘንድሮ የተለያዩ ክለቦች እንግዲህ አሰልጣኞች እያሰናበቱ ይገኛሉ። ከነዚህ መካከል እንግዲህ ኒውካስል ዩናይትድም እንግዲህ አሰልጣኙ እንግዲህ በይፋ አሰናብተዋል ማለት ነው።